ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ውላችኋል? ዛሬ በቀጠናችን አሳሳቢ የሆኑ ጉዳዮችን ወደ እናንተ ይዤላችሁ ቀርቤያለሁ። ሳውዲ አረቢያን ጨምሮ 8 የባህር ወሰን ያላቸው ሀገራት የቀይ ባህርን የኤደን ባህረ ሰላጤ አዲስ የደህንነት ጥምረት መመስረታቸውን ይፋ አድርገዋል። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ የዚህ ስምምነት አካል መሆናቸውም ተረጋግጧል። ለመሆኑ የዚህ ጥምረት ዋና ዓላማ ምንድነው? የአፍሪካ ቀንድና የመካከለኛው ምስራቅ የኃይል ሚዛን ላይ ምን አይነት ተጽዕኖ ሊያሳድር ይችላል? ከባህር በር ነፃነት ጋር በተያያዘ ኢትዮጵያ ላይ የሚያመጣው ተጽዕኖ ምን ሊሆን ይችላል? እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ በዝርዝር እንመለከተዋለን። ይህ አዲስ የደህንነት ጥምረት በቀይ ባህርና በኤደን ባህረ ሰላጤ ዙሪያ የሚገኙ ሀገራትን ጠንከር ያለ የኢኮኖሚና ወታደራዊ ትስስር ለመፍጠር ያለመ ይመስላል። መሪዋ ሀገር ሳውዲ አረቢያ፣ አባላቶቹ ሳውዲ አረቢያ፣ የዮርዳኖስ፣ ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ሶማሌና የመን ህጋዊ መንግስት አድርጎ 8 አገራት አድርጎ ቡድን የመሰረቱት ሳውዲ አረቢያዎች ይህንን መቀመጫቸውንም ሳውዲ አረቢያ በማድረግ አባልነታቸውን ያረጋገጡት አገራት ጨምረው ሀገራቶቹ የዚህ ወሳኝ ሀገር ነን በማለት የቀይ ባህርና የኤደን ባህረ ሰላጤን በዋናነት እንመራለን በማለት የአባልነት ሀገር መስርተዋል። ታዲያ ይህ ቡድን መመስረቱ ለምን አስፈለገ ካላችሁ ሳውዲ አረቢያ ዋናው አነሳሽ ሀገር ስትሆን እሷም ታዲያ ለ2030 ዓላማዋ ለ2030 ስትራቴጂዋ ለማሳካት የንግድ መስመሮቿን ሰላም መሆኑን ወሳኝ ነውና በተለይም በባህር ኃይል ረገድ አካባቢውን የመቆጣጠርና የኢራንን ተጽዕኖ የመመከት ፍላጎት እንዳላት ቀደም ብላም አሳውቃለች። በአፍሪካ ቀንድ ሀገራት ምን አይነት ሚና ሊጫወቱ ይችላሉ የሚለው ስንመለከት ኤርትራ፣ ጅቡቲ ሁለቱ ሀገራት ስልታዊ በሆነ የባቢል መንደብ በር ላይ የሚገኙ በመሆናቸው የጥምረቱ ቁልፍ አካል ሆነው ተጋብዘዋል። ግብጽ የስዊዝ ካናል የገቢ ምንጭነቱን ደህንነቱን ከተጠበቀ የቀይ ባህር መስመር ጋር የተያዘ በመሆኑ ጥምረቱን በጽኑ ትደግፋለች። በሌላ በኩል ሶማሌና ሱዳን ደግሞ የባህር ዳርቻዎቻቸውን ለማስከበርና የውስጥ ደህንነታቸውን ለማጠናከር የሳውዲ አረቢያ ወታደራዊና የፋይናንስ ድጋፍ ይሻሉና አባልነቱን ተቀላቅለው ወደ ቡድን መመስረት ገብተዋል። ይህ በእንዲህ እንዳለ የኢትዮጵያ በቀይ ባህር ዳርቻ ቀጥተኛ የባህር በር ባይኖራትም የቀይ ባህር አካባቢ ደህንነት ለኢትዮጵያ የውጭ ንግድ ከ90% በላይ የሚሆነው በጅቡቲ በኩል የሚያልፍ በመሆኑ ወሳኝ ነውና ይህ የንግድ መስመሩ ደህንነት መጠበቁ ለኢትዮጵያ የውጭና የገቢ ንግድ መረጋጋት መልካም መንገድ ሊሆን ይችላል። ነገር ግን ኢትዮጵያ የቀይ ባህር ወሰን ከሌላቸው ግን ደግሞ በቀጠናው ትልቅ የህዝብ ቁጥርና ኢኮኖሚ ካላቸው ሀገራት አንዷ በመሆኗ ወሳኔ ሰጪ ሂደት ላይ ያለመሳተፏ ከፖለቲካና ወታደራዊ ኃይል ሚዛን አኳያ ትኩረት የሚሻ ጉዳይ ሊሆን ይገባል የሚል ጥያቄ ያስነሳል። በአጠቃላይ ይህ አዲስ 8 ሀገራት ያቀፈ የደህንነት ጥምረት የቀይ ባህርን መልክዓ ምድር ፖለቲካ አዲስ ምዕራፍ ውስጥ የሚያስገባ ሲሆን ጥምረቱ ቀጠናውን ያረጋጋል ወይስ አዲስ ስልታዊ ፖለቲካ ፉክክሮችን ፈጥሮ ወደ ግጭት ያመራል የሚለው አብረን የምናየው ይሆናል። እንግዲህ ውድ ተመልካቾች እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? የኢትዮጵያ በዚህ ጥምረት ውስጥ አለመኖሯ በቀጠናው ሚና ላይ የሚያመጣው ተጽዕኖ ምን ሊሆን ይችላል? ሐሳባችሁን በኮሜንት መስጫ ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጭናችሁ ወደ አባልነት ተቀላቀሉ። አመሰግናለሁ። ቻው።